My ambition is to empower young people, specifically girls and women, to become active in the meaningful peace agent. ራሴን በአብዛኛው አክቲቪስት ወይም ደግሞ ጦማሪ ወይም ብሎገር ብዬ ነው የምጠራው። ፌሚኒስትም ነኝ ብዬ ላለው የነን ቫዮለንት ዲሲፕሊንም አራማጅ ነኝ። ስለዚህ የተሰባሰብንበት አጀንዳ ውስጥ ብዙ የሚያገናኘን ጉዳይ አለ ብዬ አስባለሁ። የኔ አምቢሽን የቀደመው ትውልድና አዲሱ ትውልድ በባህላችንና በአዲስ ኢነርጂያችን ላይ የተመሰረተ ትብብር ሲፈጥሩ ማየት። ለኔ ፐርሰናሊ አስ ያንግ ውመን ሰላም ማለት ዋር መቆሙ ብቻ አይመስለኝም። ሰላም ማለት አንድ ሴት ወደ ቤቷ በሰላም መግባቷ፣ ተማሪዎች without harassment መማራቸው ነው ለኔ ሰላም። My ambition is to create a safe space for women artists and advocates. My ambition is to portray the role of women in peace building through artistic ways. It could be through women-led concerts. We can involve poetry slams and very powerful theatrical art. My ambition is to see creative arts like movies, paintings, and other community arts to be used to tell powerful stories that people can relate to and learn from, and for it to remind us our shared hopes. ሴቶች መሳተፍ ካልቻሉ ስቲል ሐሳባችን ቀርቦ ኢቭን የኛ ሐሳብ ኢንተርቴን ተደርጓል ወይ በነዛ መድረኮች ላይ የሚለው ማረጋገጥ አንችልም እና ምናልባት እነዚህ የምንሰራቸው ስራዎች እንደ ሲቪክ ሶሳይቲ የምንሰራቸውን ስራዎች ብቻ ያያየን ተሳትፏል የሚለውን አይነት ድምዳሜ ላይ እንዳንደርስና ሮንግ እንዳይሆን እሱ ላይ ስጋት አለ። የኔ ፍላጎት ወጣቶች ፖለቲካ ላይ የፖለቲካ መሪ ቢሆኑ ማህበራዊ ችግሮቻችንን ማህበራዊ ኢኮኖሚ ችግሮቻችንን ለመፍታት ወጣቶች ጉልህ ሚና ይጫወታሉ ብዬ አስባለሁ። የኔ አምቢሽን በቀደመውና በአሁኑ ትውልድ መካከል ያሉት የኮሚኒኬሽን ልዩነቶች ጠባው ወይም ደግሞ ተዘግተው ማየት ነው። ከዛ ደግሞ ሴት ወጣት ጭራሽ ደግሞ የለም ሁሌም ሚሲንግ ናቸው። ሴት ወጣቶች ወጣት ተብሎ ይነሳና ከዛ ሴት ወጣቶች ደግሞ በጣም ሚሲንግ ናቸው እዛ ውስጥ። የቀደመው ትውልድና አሁን ያለው ትውልድ እንዴት ጋቦችን በመሙላት ስራ አድርጎ ይሰራል ለሚለው እንደኔ ፍላጎት የቀደመው ትውልድ ሞር ኤክስፒሪየንስድ ስለሆነ አሁን ላለው ትውልድ የግንዛቤ ማስጨበጫ መርሃ ግብሮችን እየፈጠረ የተለያዩ ፕላትፎርሞችን እየዘረጋ ወጣቶች እንዲሳተፉ ቢያደርግ ባይ። እኔ አምቢሽን ሰላምን ለመገንባት በሚደረጉ እንቅስቃሴዎች ላይ የወጣቱ ድምጽ አዝ ኤ ኪ ፋክተር ሪኮግናይዝ ተደርጎ ማየት ነው። Thank you again. ፓርቲሲፓቶሪ እንዲሆን ፈልገን ነበር። ፈቃደኛ ሆናችሁ ሀሳባችሁን ስለሰጣችሁን በጣም እናመሰግናለን።